ሻሎም you will win ታሸንፋላችሁ አሸንፋችኋል። የእግዚአብሔር ቃል በዘኍልቍ መጽሐፍ ምዕራፍ 13 ከቁጥር 1 ጀምራችሁ ስታነቡ እግዚአብሔር አምላክ ሕዝበ እስራኤላውያንን ከግብፅ ወደ ከነዓን እየመራ በነበረ ጊዜ ለሙሴ በፋራን ምድረ በዳ ተገልጦ እንደዚህ ብሎ ተናገረው። 12 ሰላዮቹን ከ12 ነገዶች መርጠህ ላክ፣ ሄደው ከተማይቱን ሰልለው ይመለሱ። ሕዝቡ ሄዶ የሚያርፍበትን ቦታው አጥንቶ ይመለሷል። በዛን ጊዜ 12 ሰላዮቹን ሙሴ መርጦ ወደ ከነዓን ላከ። እነዚያ ሰላዮች ሄደው 40 ቀን ሰልለው ከ40 ቀን በኋላ ተመለሱ። ሲመለሱ 10 ሰላዮች መርዶ ይዘው መጡ። ከተማይቱን አይተናል፣ በእርግጥም እግዚአብሔር እንደተናገረው ማርና ወተት ታፈሳለች። ነገር ግን በከተማይቱ ላይ የሚኖሩ ሰዎች እጅግ በጣም የጸኑ ናቸው። ከተማይቱ የተመሸገች ናት። የኤኔቅና ነፍሌም ልጆች በዛ ከተማ አሉ፣ ረጃጅሞች ናቸው። እኛስ በፊታቸው እንዳንበጣንን ብለው መርዶ ይዘው መጡ። ሕዝቡ ይህንን በሰማ ጊዜ አለቀሰ፣ ጮኸ፣ ሙሴ ላይ ተነሳ። እዚያን ጊዜ ኢያሱና ካሌብ በተመሳሳይ ከእነሱ ጋር ለመሰለል ነው የሄዱት። ከ12ቱ 2 ናቸው። ነገር ግን እንደዚያ አሉ። ሕዝቡን በሙሴ ፊት ዝም አሰኙና ማሸነፍ እንችላለንና እንውጣና እንውረሳለሁ። ለሚፍሬናው ልጸልይላችሁ። ሰዎች መርዶ በነገሩበት፣ ሰዎች በተሸነፉበት እናንተ አሸንፋችሁ ትቀጥላላችሁ። ሰዎች በዘጉበት እናንተ ጀመራችሁ ትጨርሳላችሁ። ሰዎች ባቆሙበት እናንተ በኢየሱስም ትጨርሳላችሁ። 10 ሰላዮች መርዶ ሲያመጡ 2 ሰላዮች መልካም ዜናን ይዞ መጡ። ልናገርባችሁ፣ ብዙዎቹ ጀምረው ከተሰናከሉ፣ ካልጨረሱ፣ ካልፈጸሙ እናንተ ግን በማሸነፍ ትበልጣላችሁ። በማሸነፍ ትጨርሳላችሁ። በማሸነፍ ትወርሳላችሁ። እግዚአብሔር አምላክ አብሯችሁ ይሆናል። በተመሳሳይ ከተማ ላይ ሰልለው 2 ሰዎች መልካም ዜናን ይዞ መጡ። 10 ሰዎች መርዶን ይዞ መጡ። ዛሬ ልናገር፣ በተመሳሳይ ከተማ ላይ እየኖርክ፣ በተመሳሳይ ቢሮ እየሰራ፣ በተመሳሳይ መድረክ እያገለገልክ፣ በተመሳሳይ ፋይናንስ እየተንቀሳቀስክ፣ አንተ ግን አሸንፈ ትመለሳለህ። አንተ ግን በልጠ ትገለጣለህ። ኢትስ ደን ኢን ጂሰስ ማይቲ ኔም።